ምን እያልን ነው የምንሰግደው የሚለውን ስናይ ለአብ ሰግዳለሁ እያል 3 ጊዜ እንሰግዳለን። ለወልድ ሰግዳለሁ እያል 3 ጊዜ እንሰግዳለን። ለመንፈስ ቅዱስ ሰግዳለሁ እያል 3 ጊዜ እንሰግዳለን። ለአብ ምስጋና ይገባል እያል 3 ጊዜ እንሰግዳለን። ለወልድ ምስጋና ይገባል እያል 3 ጊዜ እንሰግዳለን። ለመንፈስ ቅዱስ ምስጋና ይገባል እያል 3 ጊዜ እንሰግዳለን። ሃሌሉያ ለአብ እያል 3 ጊዜ እንሰግዳለን። ሃሌሉያ ለወልድ እያል 3 ጊዜ እንሰግዳለን። ሃሌሉያ ለመንፈስ ቅዱስ እያል 3 ጊዜ እንሰግዳለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ያህዌ፣ ቅዱስ ጸባዖት፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል ወዘተ እያላችሁ 41 ጊዜ መስገድ ትችላላችሁ። በተለይ በብዙ የአምልኮት ማህበራት ላይ የተለቀቁትን የአምልኮት ስግደቶች ተግባራዊ ማድረግ የአምልኮት ስግደትን ስንሰግድ የምንላቸው እንዳይጠፉን ኦዲዮቹን እያዳመጥን ቢሆን የተሻለ ነው። በነገራችን ላይ የአምልኮት ስግደት እየሰገዳችሁ የሚፈትናችሁን ክፉ መናፍስት መቀጥቀጥ ትችላላችሁ። ከዚሁ ጋር በተያያዘ ብዙዎች በበዓለ ሃምሳ በመቁጠሪያ መቀጥቀጥ ይቻላል የሚሉ አሉ። ወዳጆች የክፉ መናፍስት እኛን ሲፈትኑን፣ እድላችንን ሲዘጉ፣ ሲያሰቃዩን ጾም እየመረጡ የሚፈትኑን በዓለ ሃምሳ ሲመጣ የሚተውን አይደለም። ስለዚህ እኛም የጾም ወቅት ሆነ አልሆነ በዓለ ሃምሳ ሆነ አልሆነ ብለን መቶ የለብንም። ቢቻል ሁሌ በመቁጠሪያ መቀጥቀጥ፣ ካልሆነ ባገኘነው አጋጣሚ መቀጥቀጥ ነው። ምክንያቱም ውጊያችን ከደምና ከሥጋ ጋር ሳይሆን ቅዱስ ጳውሎስ በኤፌሶን መልእክቱ በምዕራፍ 6 ቁጥር 12 ላይ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህ ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር በማለት ነግሮናል። ልብ በሉ ቅዱስ ጳውሎስ ከክፋት መንፈሳውያን ሰራዊት ብሎ የገለጻቸውን ለመዋጋት ጾም ነው አሁን ይቻላል፣ አይ በዓለ ሃምሳ ነው አሁን አይቻልም አይባልም። በጸሎት በአምልኮ ስግደት እንዲሁም በመቁጠሪያ በመቀጥቀጥ መጋደል ነው። የማያርፍ ጠላት ይዘን ብናርፍ፣ የማይዘናጋ ጠላት ይዘን ብንዘናጋ፣ የማይተኙ የማያንቀላፉ ጠላቶች ተሸክመን ሌሊቱን በሙሉ ተኝተን ብናድር መስገድ እየቻልን ስግደቱን ከተውን፣ መቀጥቀጥ እየቻልን መቀጥቀጡን ከተውን ጠላቶቻችን በተራቸው ይቀጠቅጡናል። በውስጣችን አድፍጠው እየኖሩ ሕይወታችንን ያበላሹታል። በቀን ስንት ነው መስገድ ያለብን ለሚለው የአምልኮት ስግደት እንደ ሰው ሁኔታና አቅም ይወሰናል። ጀማሪ ከሆናችሁ 28ቱን የአምልኮት ስግደት መስገድ፣ የበረታችሁ ደግሞ 41 ጊዜ መስገድ። ስትሰግዱም በቀን 2 ጧትና ማታ መሆኑን አትርሱ። ከጸሎት በፊት ወይም ከጸሎት በኋላ መስገድ ትችላላችሁ። የሰባቱን የጸሎት ጊዜ የምትጸልዩና በተለይም ለ3 ለ7 እና ከዛም በላይ ላሉት ቀናት ሱባኤ የምትገቡ በሰባቱ የጸሎት ጊዜያት መስገድ ትችላላችሁ። እጅጉን የበረታችሁና መንፈሳዊ ልምዱ ጸጋው ያላችሁ ደግሞ ከ41 በላይ እንደ ቅዱሳኑ አቅማችሁ እስከፈቀደ ጉልበታችሁ እስከቻለ ድረስ መስገድ ትችላላችሁ። ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ በሁለተኛ ጢሞቴዎስ በምዕራፍ 4 ቁጥር 2 ላይ በጊዜውም አለጊዜውም ጽና ብሎታል። በወቅቱ ለጢሞቴዎስ ይነገረው እንጂ ፍጻሜው ለኛ ነው። እኛም በጾም ወቅት ሆነ በበዓለ ሃምሳ የአምልኮት ስግደት እንሰግዳለን፣ ፈታኛችንን በመቁጠሪያ እንቀጠቅጣለን። በጊዜውም ያለ ጊዜውም መጽናት ማለት የአምልኮት ሕይወትን በተለይ የአምልኮት ስግደትን ጸሎትን በአጽዋማትና በበዓለ ሃምሳ ጊዜ ተግባራዊ ማድረግ ነው። በኦሪት ዘፍጥረት ምዕራፍ 24 ቁጥር 26 ላይ ሰውየውም አጎነበሰ ለእግዚአብሔርም ሰገደ ተብሎ እንደተጻፈ እኛም በአምልኮት ስግደት እግዚአብሔር ፊት እናጎነብሳለን፣ እንሰግዳለን። ያስተማረን የመከረን የአባቶቻችን አምላክ